በእኛ ውስጥ መለያየት መበታተን በተፈጠረ ጊዜ መዳኛ መንገዱ ምን እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም አውስተውታል። الله تبارك وتعالى كتاب لا يوسطه وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله. ولا حزباتنا አይደለም የምንጠራው ወደ ጭፍሮቻችን አይደለም ወደ መሪዎቻችን አይደለም ወደ አስተማሪዎቻችን አይደለም ወደ ተማሪዎቻችን አይደለም የምንጠራው ልንጠራ የሚገባን ወደ ኪታብና ወደ ሱና ነብዩ ሰለላሁ ዐለይሂ ወሰለም ባልደረቦቻቸው ወደ ነበሩበት ይህ መንገድ ቀጥ ያለ ሲሆን ተከተሉት ወላ ተተቢዑ ሱቡላ አጂብ የሆነ አንቀጽ እኮ ነው ልቦና ላለው ሰው ማለት መንገዶችን እንዳትከተሉ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ባልደረቦቻቸው የነበሩበት መንገድ አንድ መንገድ ነው አለቀ فتفرق بكم عن سبيله ይለያያችኋል እናንተን ከመንገዱ ምን ነው ይለያያችኋል የተባለው الصبر መንገዶች ማለት ነው ተመልከቱ አላህ Subhanahu Wa Ta'ala እውነተኛውን መንገድ በሙፍረድ ነው የጠራው ሲራጥ ብሎ ነው የጠራው መንገዶች አላለው ምክንያቱም አላህ Subhanahu Wa Ta'ala በነብዩ ሰለላሁ ዐለይሂ ወሰለም ላይ ያወረደው መንገድ ነው መንገዶች አይደለም ነገር ግን ይሄንን እውነተኛ መንገድ የሚጻረሩት መንገዶች ናቸው መንገድ አይደለም መንገዶች በርካታ መንገዶች ለዚህ ነው አላህ Subhanahu Wa Ta'ala በጀምዕ ጠራው ይሄኛው መንገዶችን እንዳትከተሏል እነዚህን መንገዶች መከተል ደግሞ ጥመት ውስጥ እንደሚያስገባ አላህ Subhanahu Wa Ta'ala እንደሚበታትነን ገለጸ فتفرق بكم عن سبيله አንቀጹ እጅጉን ግልጽ ከመሆኑ ጋር ነብዩ ሰለላሁ ዐለይሂ ወሰለም የበለጠ ግልጽ አደረጉት የአብዱላህ ኢብኑ መስዑድ ሐዲስ ላይ ቀጥተኛን መስመር አሰመሩ አለይሂ ሰላቱ ወሰላም በቀኝና በግራ መንገድ ደግሞ የተለያዩ በቀኝና በግራ በኩል ደግሞ የተለያዩ መስመሮችን አሰመሩ አለይሂ ሰላቱ ወሰላም ከዚያ የመሃለኛው መንገድ ቀጥተኛው መንገድ የአላህ ተባረከ ወተዓላ መንገድ እንደሆነ አስተማሩ ዳርና ዳር በቀኝና በግራ ያሉትን ደግሞ እነዚህ ሱቡሎች ናቸው ብለዋል ጨምረው ምን አሉ አለይሂ ሰላቱ ወሰላም እያንዳንዱ መንገድ ላይ ሸይጣን ቆሞ ጥሪ ያደርጋል ብለዋል መንገዱ ይሄ ነው ኢንሻአላህ ተዓላ መንገዳችን ይሄ ነው እውነተኛው መንገድ አንድ ብቻ መሆኑን እናስተምራለን ይሄ ብቻኛው መንገድ እንከተላለን بإذن رب العالمين የቢድዓ መንገዶችን ትክክል ናቸው ብለን አንመሰክርም ከነሱ ዲፋ እናደርግም